ቁርአን ሲመጣ ቁል ሁወላሁ አሐድ ነው ያለው። አላህ አንድና ብቸኛ ነው ብለ ንገራቸው። አላሁ ሰመድ ለሁሉ መጠጊያ የሆነ ጌታ ነው። ለም የሊድ አልወለደም፣ ወለም ዩለድ አልተወለደም አለ። አልወለደም ካለ ምን የለውም ጌታችን? ልጆች የሉትም። አልተወለደም ካለ ምን የሉትም? ወላጆች የሉትም። ወላጆችም ልጆችም የሉትም። ወላጅ የሌለው ጥንታዊ ጅማሬ ስለሌለው ነው። ልጆች የሌሉት ተከታይ ስለሌለው ነው። ወላጅ አለው ካልን ወላጁ ቢያንስ በእድሜ ይቀድመዋል። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ካሉን እግዚአብሔር የኢየሱስ አባቱ ነው ካሉ በአባትና በልጅ መሃል መለያየት አለ የለም? አይ ግን ይሏቸዋል። በዘመን አይቀዳደሙም። ኢየሱስና እግዚአብሔር እኩል ናቸው። ግን እግዚአብሔር አባቱ ነው፣ ኢየሱስ ልጁ ነው። እኔ አቡ ሃይደር እባላለሁ። ሃይደር ልጄ ነው፣ እኔ አባቱ ነኝ። የሚገርማችሁ ግን እኔና ሃይደር በእድሜ እኩል ነን። አመናችሁ? እመኑ እንጂ። እና ምንድነው እሺ የምንረዳው? እኔ ኦርቶዶክስ ነኝ እና ፍቅረኛ ደግሞ እስላም ነው። አንዳንድ ነገር ስለምነትክ ንገረኝ ስለው ከኔ ተሻለ ሌላ ሰው እንዲነግርሽ ከነሱ ብትሰሚ ይሻላል፣ እኔ ተጭኘሽ ወደ እኔ ላመጣሽ አልፈልግም አለኝ ማለት ነው። እና በስነ ስርዓት ማወቅ ስለፈለኩ ነው ወደ አንተ የመጣሁት። ላይቭክ ሼር ተደረገልኝ መጣሁ። እሺ እንኳን ደህና መጣሽ ብለናል። በመጀመሪያ አይሽ ጥያቄዎችን መጠየቅ ትችላለሽ። ስላለው ነገር አንዳንድ ነገር ብትነግሩኝ በጣም ደስ ይለኛል። ማለት ሁለታችን ተቃራኒ ሆነን አንድ ቤት እንደማንኖር በደንብ አውቀዋለሁ። እሺ ጥሩ። አሁን ስለ ኢስላም እንዲሁም ደግሞ ስለ ክርስትና ፍትሃዊ ሆነን ሁለታቸውንም ከየራሳቸው መጽሐፍቶች ለመሆኑ አምላክ በነቢያት በኩል የደነገገው ትክክለኛው ሃይማኖት የትኛው ነው የሚለውን እናቅርብ። አንቺ ደግሞ ንጹህ አይምሮ አለሽ፣ ያንን ታመዛዘኛለሽ ማለት ነው። ገብቶሻል አይደል? እሺ ደስ ይለኛል፣ ያዳመጥኩ ነው። እንግዲህ እኔም አንቺም ልናምንበት የሚገባ ነገር አንድን ሃይማኖት እኛ ሄደን እዛ ሳንፈልገው በፊት ያ መጽሐፍ ራሱ ገልጦልን ልናገኝ ይገባል አይደል? እኛ ሄደን ፈልገን ፋጭረን ይሄ ነው በቃ የምንለውና የምንወስነው መሆን የለበትም አይደል? ነገር ግን ያ መጽሐፍ ራሱ አምላክ በዚያ በላከው መጽሐፍ ውስጥ ይሄኛው ነው ትክክለኛው ሃይማኖት ብሎ ራሱ ሊደነግገው ይገባል። እምነት ትክክለኛ ሊያሰኘው የሚችለው ነገር ምንድነው? ሌላው ነገር አምላክ ሲደነግገውና ነብያቶች ከአምላክ ተቀብለው ለሰው ዘር ሲሰብኩት ጊዜ ብቻ ነው። ስለዚህ ይሄንን መሰረት ከያዝን አስል ከያዝን ሁለቱንም ሃይማኖቶች እንደየራሳቸው መጽሐፍት እንሄድና አሁን አምላክ በነብያት በኩል የደነገገው ትክክለኛው ሃይማኖት የትኛውን ነው የሚለውን እንመረምራለን። እስኪ ከእስልምና እንጀምርና ወደ ክርስትና እንሄዳለን። ለመሆኑ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ እስልምናን ሃይማኖት ለሰው ዘር ደንግጓል? ነብያቶችን አዟቸዋል? ነብያቶችም ይሄን እስልምናን ሃይማኖት ሰብከውታልን? እነርሱስ ተከትለውታልን የሚለውን እንመለከታለን። አዎ አምላክ አላህ ሱብሓነሁ ወተዓላ እስልምናን ሃይማኖት ደንግጎታል። ነብያቶችም ልክ እንዲሁ ሰብከውታል። ማስረጃ የቁል አላህ ሱብሓነሁ ወተዓላ ኢነ ዲነ ዒንደ ላሂ ልኢስላም። አምላክ አላህ ሱብሓነሁ ወተዓላ ሱራ አሊ ዕምራን ምዕራፍ 3 ቁጥር 19 ላይ ምን ይላል? ትክክለኛው ሃይማኖት ከእኔ ከአምላካቸው ዘንድ እስልምና ሃይማኖት ብቻ ነው ይላል። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም ልኢስላም ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ለቀደሙት ነቢያት ሁሉ ደንግጎት እንደነበረ እስልምናን ሲናገር ምን ይላል? በሱራ ሹራ ላይ ሁለተኛው ገጽ ላይ ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዝዤባቸው የነበረን ሃይማኖት እያለ ይናገራል ማለት ነው። አያችሁ፣ ይህ ነው አምላክ አላህ ራሱ እንደደነገገው የቀደሙትን ነቢያቶች ሁሉ አዞባቸው እንደነበረ አሁንም እንዲሁ ለእናንተው ይህን እስልምናን ሃይማኖት ልክ ለቀደሙት ነቢያት እንደደነገግኩላቸው እናንተንም አዘዝኳቸው እያለ ይናገረናል ማለት ነው። አሁን ወደ ቀጣይ ስንሄድ ነቢያቶችስ እስልምናን ሰብከዋል ወይ ብለን ስናይ፣ አዎ ለናሙናነት ያክል የተወሰኑትን እንግለጽ። ያዕቆብን እንውሰድ። በሱረቱል በቀራ ላይ ያዕቆብ ምን ይላል? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን
ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ምን አለ? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ስለዚህ ያዕቆብ አደራ ሙስሊሞች ሆኑ እያለ ይህ ታላቅ ነቢይ ሰዎችን ሁሉ ሲሰብክ ነበር ማለት ነው። አያችሁ፣ ልክ እንዲሁ ነቢያቶች ቃል በቃል እኔ ሙስሊም ነኝ እያሉ ይናገራሉ ሁላ። ከነዚያም መካከል ታላቁ ነቢይ ኑህ ዓለይሂ ሰላም። ኑህ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ በሱራ ዩኑስ ላይ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። አምላክ ያዘዘው ሙስሊም ሁን ብሎ ነው። ዮሴፍ እኔ ሙስሊም ነኝ እያለ ይናገራል። ተወፈኒ ሙስሊመን አለ ወአልሒቅኒ ቢሳሊሒን። አምላክ ያላህ ሆይ ሙስሊም አድርገህ ግደለኝ፣ በቀጣዩም ዓለም ከደጋጎቹ ማስጠጋኝ አለ። ያቸው ሐዋርያቶች ቃል በቃል የመሲሁ ተከታዮች እኛ ሙስሊሞች ነን እያሉ ይናገራሉ። ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላሉ? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ሐዋርያቶች እኛ ሙስሊሞች ነን እያሉ ቃል በቃል ተናግረዋል። ስለዚህ አምላክ አላህ ራሱ እኔ ደነገግኩላቸው እስልምናን ብሎ ተናግሯል። ልክ እንዲሁ የቀደሙትንም ነቢያቶች እናንተንም እስልምናን ሃይማኖት ደነገግኩላችሁ ብለዋል። ልክ እንዲሁ ነቢያቶች ቃል በቃል አደራ ሙስሊሞች ሁኑ እያሉ ሰብከዋል። ልክ እንዲሁ ነቢያቶች ቃል በቃል እኛ ሙስሊሞችን እያሉ ተናግረዋል። ያሹ አብርሃምስ ምን ነበር እምነቱ ብለን ስናይ ማካነ ኢብራሂሙ የሁዲየን ወነስራንየ ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም። ነገር ግን በቀጥተኛው መንገድ ላይ የነበረ ሙስሊም ነበር እያለ ይናገረዋል። ይህን ይመስላል። አሁን ይህን ከተረዳን ከእስልምና እስኪ ክርስትናንስ በራሱ መጽሐፍ እንመዝነው። እነዚህ ሆኑ እስልምና ላይ ያቀረብናቸውን ጥያቄዎች በክርስትና ላይ እናቅርበው። ያ ማለት አምላክ ክርስትናን ደንግጎታል ወይ መጽሐፍ ቅዱስ ላይ? ልክ እንደሆነ ነቢያቶች ክርስትናን ሰብከዋል ወይ መጽሐፍ ቅዱስ ላይ? ልክ እንዲሁ መጽሐፍ ቅዱስ ላይ ከነቢያቶች መካከል አንድ ነቢይ እኔ ክርስቲያን ነኝ ብሎ ይተናገራል ወይ? ልክ እንዲሁ አራተኛው ጥያቄ ምንድነው? መጽሐፍ ቅዱስ ላይ የምናነሳው ልክ እስልምና ላይ የጠየቅነውንና የመለሰልንን አንድ የመጽሐፍ ቅዱስ ጸሐፊ አንድ ነቢይ ስሙን ጠቅሶ አከሌ ነቢይ ክርስቲያን ነበር ብሎ ይተናገራል ወይ? ሂደን ስናይ ጊዜ የሚገርምሽ ለእነዚህ ጥያቄዎች ሁሉ መልስ አናገኝላቸው። እግዚአብሔር ከኦሪት ዘፍጥረት እስከ ራእይ ድረስ አንዲትም ቦታ ላይ ክርስትናን ሃይማኖት ደነገግኩላቸው ያለበት ቦታ የለም። ልክ እንዲሁ ከኦሪት ዘፍጥረት እስከ ራእይ ድረስ አንድ ነቢይ አደራ ክርስቲያን ሆኑ ብሎ የሰበከ ነቢይ የለም። ልክ እንዲሁ አንድም ነቢይ እኔ ክርስቲያን ነኝ ብሎ የሰበከ የለም። አረ እንዳው የመጽሐፍ ቅዱስ ጸሐፊያን አንድ እንኳን አከሌ ነቢይ አብርሃም ወይንም ዳዊት ወይንም ሰለሞን ክርስቲያን ነበር ብሎ የተናገረ አንድም የለም። አየሽ፣ አምላክና ነቢያቶች ካላወቁትና ካልሰበኩት ይህ ትክክለኛ እምነት ሊሆን አይችልም በፍጹም። ትክክለኛ እምነት ብሎ ማለት አምላክ የደነገገው ነቢያቶች የሰበኩት ሲሆን ጊዜ ነው። ይሄን የምታገኙት እስልምና ላይ ብቻ ነው። ሌላ እምነቶች ላይ በፍጹም ለዚህ ጥያቄ መልስ አታገኙ። አምላክ አላህ ራሱ እኔ እስልምና እንደነገግኩላቸው ብሎ የሚናገር ነቢያቶች ራሳቸው አደራ ሙስሊሞች ሁኑ እያሉ የሚሰብኩት ነው። ገብታችኋል? ይህን ይመስላል ወገናችን። በጣም አመሰግነው። የእውነት በጣም አመሰግናለሁ። ያለውን ነገር ከዚህ በላይ ምናልባት ማንበብ የምችላቸው መጽሐፎች ካሉ ሼር ብታደርጉልኝ፣ ፒዲኤፍ ካለ ያው ያለሁት ስደት ላይ ስለሆነ መጽሐፎችን አሁን ማግኘት ላልችል እችላለሁ። ምናልባት በፒዲኤፍ ካላችሁ ግን እዚህ ጋር ያላችሁ በሙሉ ብትልኩልኝ ደስ ይለኛል። ማንበብና ይበልጥ ማወቅ ፈልጋለሁ። እንትን በውስጥ ቴክስት አድርጊልኝና ጽሁፎችንም ምናምን ላጋራ እችላለሁ። አንዳንድ ሀሳቦችንም ችግር የለውም ጻፊልኝ፣ ቴክስት አድርጊልኝ።